አባይ አባት ባላለ ስዊዝ ዲያግኖስቲክስ ኢትዮጵያ ኳሊቲ አሹራንስ ማናጀር ዲፒቲ ሲኦ። ግሩም ታምራት ባላለው የስዊዝ ዲያግኖስቲክስ ማርኬቲንግ ዳይሬክተር። ቤተልሔም ጸጋዬ ነኝ ከስዊዝ ዲያግኖስቲክስ ኢትዮጵያ አድቫንስ ላቦራቶሪ ማርኬቲንግ ማናጀር። ዶክተር ነው እንደዘን ይባላል ከስዊዝ ዲያግኖስቲክስ ኢትዮጵያ ማርኬቲንግ ዲፓርትመንት። ዶክተር ጽዮን ባላለው በስዊዝ ዲያግኖስቲክስ ኢትዮጵያ የከስተመር ሰርቪስ ሄድ ነኝ። በዛሬው ዕለት አህሪ በተለምዶ አህሪ ወይም ደግሞ አርመር ሃንሰን ሪሰርች ኢንስቲትዩት ውስጥ እንገኛለን። ዛሬ ደግሞ እዚህ የተገኘንበት ዋና ዓላማ በየዓመቱ በሚቀርበው ሲምፖዚየም ላይ ተጋባዥ ሆነን ድርጅቶቻችንን አገልግሎት ለማስተዋወቅ እዚህ ተገኝተናል። የተገኘንበት ምክንያት አህሪ የሚያዘጋጀው አኑዋል ኮንፈረንስ ላይ ያለንን አገልግሎት ለማስተዋወቅ ነው። እንደ ዲፓርትመንት ስዊዝ የሚሰጣቸውንና እየሰጠ ያለውን አገልግሎት ለሪሰርቸሮች እዚህ ለሚሳተፉ ትላልቅ አገር አቀፍ የሆኑ ሪሰርች ለሚያደርጉ ሰዎች፣ ባለሙያዎች፣ ተመራማሪዎች ያለንን አቅምና ያለንን ሰርቪስ ለማሳወቅ ነው እዚህ የተገኘ ነው። የተገኘንበት ዋና ምክንያት ደግሞ ኤችፒቪ ኤንድ ፓፕ ስሚር ላይ ያዘጋጁትን አኑዋል ኮንፈረንስ ላይ ከኛ ማርች ላይ ባቀረብነው ኦፈር ጋር በአንድ ላይ ይሄዳል ብለን ስላሰብን ያንን ኦፈር ለማቅረብ ነው የመጣ ነው። ከተለያዩ የሀገራችን ክፍልና ከውጭም ሀገር የመጡ የሪሰርቹ ዓለም ሰዎች ተገኝተውበታል። ኢንተራክቲቭ የሆነ ጥሩ ኮንፈረንስ ነበር የነበረን። አኑዋል ኮንፈረንሱ ላይ የተገኘሁት ስለ ከስተመር ሪሌሽንስ እና የሪዛልት አወጣጣችንን በደንብ ኮሚኒኬት ለማድረግ ነው። ቲኤቲያችን በጣም አጭር ነው። በጣም ፕሮዳክቲቭ በሆነና በአጭር ሰዓት ነው የምናወጣው። አንድ ውጤት ያወጣንበትና 100 ውጤት የምናወጣበት ጊዜ በጣም አጭር ነው እና ኢትስ ኦልሞስት ዘ ሴም ታይም። ይሄ ለየት ያደርገናል። የሳይንቲፊክ ኮሚኒቲውን ተደራሽ ለማድረግ ዛሬ ተገኝተናል እዚህ። ይሄ የሳይንቲፊክ ኮሚኒቲው ለምንድነው ከነሱ ጋር መገናኘት ያስፈልገው? ቢኮዝ አህሪ ወይም ደግሞ አርመር ሃንሰን ሪሰርች ኢንስቲትዩት እንደሚታወቀው ከ50 ዓመት በላይ በዚህ አገልግሎት ላይ አሉ ከሚባሉ የሀገራችን አንደኛ ተቋም ስለሆነ አንድም ከነሱ ጋር ያላቸውን ኤክስፒሪየንስ ወይም ልምድ ለመለዋወጥ ሲሆን፣ ሁለተኛ ደግሞ ይሄን የሳይንቲፊክ ኮሚኒቲ እዚህ ተገኝተን ያለውን ልምድ ለመጋራትና እኛም ደግሞ ያለንን ካፓሲቲ ለነሱ ለማስተዋወቅ እዚህ ተገኝተናል ማለት ነው። የነበረው ድባብ በጣም ደስ ይላል። የነበረን ፊድባክ በጣም ደስ ይላል። ከባለሙያዎች ጋር የነበረው ተግባቦት በጣም ደስ ይላል። ስዊዝ በዚህ ደረጃ ላይ መሆኑን መረዳታቸውና የሰጡን ፊድባክ በጣም ደስ የሚልና ለወደፊቱ ተበረታተን እንድንሄድ ያደርገናል። ኮንፈረንሱ ላይ የተለያዩ ከሀገራችን የተለያየ ክፍል የመጡና ከውጭም ሀገር የመጡ የሪሰርቹ ዓለም ሰዎች ተገኝተውበታል። ጥሩ ኢንተራክቲቭ ኮንፈረንስ ነበር። ስዊዝ ዲያግኖስቲክስ ኢትዮጵያም በቅርብ ጊዜ ወዲህ የጀመረውን የሰርቫይካል ካንሰር ላይ ሰፋ ያለ እየሰራ ያለውን ስራ የሚቀጥልበት ጥሩ አጋጣሚ ሆኖ ተገኝቶልናል። በስዊዝ ልዩ ከሚያደርገው ጥራት ነው ወይም ደግሞ ኳሊቲ የምንለው ነው። ስዊዝ እየሰጠ ያለው ጥራት ወይም ኳሊቲ ብቻ ሳይሆን አሹርድ የሆነ ኳሊቲ ሪዛልት ዴሊቨሪ እያደረገ ነው። በዚህ ደግሞ የእኛ ተገልጋዮች በተለይ ፊዚሽያንስ የምንላቸው ከጂፒ ጀምሮ ስፔሻሊስት፣ ሰብ ስፔሻሊስት በደንብ እየተጠቀሙ ነው። በዛ ላይ ያለን ግብረ መልስ በጣም እኛን አቅም እየሆነን ይገኛል። በተለይ ደግሞ ምናልባትም ሬርሊ እየታዘዙ ያሉ ክሊያንትንና እነሱንም ለዲሲሽን በጣም ሰፖርት የሚያደርጓቸው የተለያዩ ቴስቶች አሉ እኛ ጋር ከመኖር ባሻገር ቅድም እንደተናገርኩት በጣም ሪላያብል ሪዛልት ዴሊቨሪ እያደረግነው ወዘን ሾርት አጭር በሆነ ጊዜ። ስለዚህ በዚህ ደስተኛ ናቸው። አህሪ ከኛ ጋር የሚያመሳስለው በጣም ደስ የሚሉ ነገሮች አሉ፣ ቀጥታ የሚያገናኘው። ምክንያቱም ስዊዝ ኖርማሊ ከሚሰጣቸው ሰርቪሶች ውስጥ በተጨማሪ እንደዚህ አይነት የምርምር እንትኖችን በጣም የሚያበረታታና ምንሰራበት አንዱ ሴክተር በመሆኑ ይህንን አገልግሎታችንን ለማስተዋወቅ ትልቅ እድል ስለፈጠረልን፣ ትልቅ መድረክ ስለፈጠረልን በጣም ደስተኞች ነን። within 2 years አይሶ ሰርቲፋይድ የሆነ ላብ ነው። አይሶ ሰርቲፋይድ መሆኑ እነኚህ ነገሮች ስታንዳርዳይዝ ለማድረግ ትልቅ አስተዋጽኦ እየሰጠ ይገኛል። ፓርትነርሺፕ ወይም ደግሞ ስቴክሆልደርስ የምንላቸው ዛሬ እነሱንም እዚህ አግኝተናል። ከማግኘትም ባሻገር ደግሞ በጣም ሰፖርት እያደረጉን ያሉ ስቴክሆልደር የምንላቸው አሉ። WHO ያወጣውን የ2030 ላይ 90-70-90 ብሎ ታርጌት አድርገው እየተንቀሳቀሰ ያለውን ኢኒሺዬቲቭ ስዊዝ ዲያግኖስቲክስም አዶፕት በማድረግ እያገዘ ነው የሚገኘው። እንደዚህ አይነት ፕሮግራሞች ላይ በቀጣይነትም እንደምናዘጋጅና እንደምንገናኝ በዚህ አጋጣሚ ላሳውቅ እፈልጋለሁኝ። ስዊዝ ዛሬ ቻንሱን አግኝታችሁ እዚህ ያልተጠቀማችሁት አድራሻችን የምንገኝበት ዋናው ትልቁ አድራሻ ወሎ ሰፈር ጋራድ ህንፃ 3ኛ ፎቅ ላይ እንገኛለን። ስለነበረን ጊዜና ስላደረጉልን ሁሉም ነገር ከልብ አመሰግናለሁ። የ50% ዲስካውንት እንደሚታወቀው ከዚህ ቀደምም
በላቦራቶሪ ዳይሬክተራችንና በሲኦ የተገለጸው የ50% ዲስካውንት ለእህቶቻችን፣ ለእናቶቻችን፣ ለልጆቻችን ምን ኦፈር አደረግን በዚህ ወር? የማህጸን በር ካንሰር ምርመራ ነው ልናካሄድ ያሰብነው በእኛ ድርጅት። እሱን ስናደርግ ደግሞ ያው እንደተለመደው ዝም ብሎ ሰው ኑና ተመርመሩ ሳይሆን በነፃ ኦፈር አድርገናል። ዋው! ለሱ በጣም ምስጋና እያቀረብን መጀመሪያ ለእግዚአብሔር። ከዛ ተጨማሪ ደግሞ አቅም ያላቸው መክፈል የሚችሉ ሰዎች ደግሞ እኛም እንዳንደክም አቅም እንዲኖረን ሌሎችንም ሰፖርት እንድናደርግ 50% ዲስካውንት ተደርጎ almost ከ800 ብር በታች ነው የምናስከፍለው። ሙሉ ነው ግማሹ? ግማሹ ሙሉ 1400 እንደዚህ 1500 አካባቢ ነው። ለሱ 50% ዲስካውንት ተደርጎ እሱ ደግሞ ኤክስቴንድድ ለሆነ ጊዜ ለ3 ወር ምናምን ይቀጥላል። ዲስካውንቱንም እንደገና ደግሞ ፍሪ ያደረግንበት ምክንያትም በሰርቫይካል ካንሰር የሚሞቱ እናቶችና እህቶችን ሞት ለመቀነስ ታስቦ ነው እንደ ተቋም። ስለዚህ ያንን ኦፈር እንድትጠቀሙ ስንል በስዊስ ዲያግኖስቲክስ ኢትዮጵያ አድቫንስድ ላቦራቶሪ ስም እንጠይቃለን። ለሪሰርች ቦታዎች ደግሞ ሲሆን ይሄ አንድ እንደ ምንሰጠው አገልግሎትና ቤኔፊት ነው ብለን እናስባለን። ሌላው ነገር ደግሞ በውጤቱን በኢሜይል መላክ እንችላለን፣ በቴሌግራም መላክ እንችላለን። አት ኤኒ ታይም ባሉበት ቦታ ይደርሳል ማለት ነው። በስዊስ ዲያግኖስቲክስ ቫልዩ የምናደርገው ኮሚኒኬሽን ነው። ስለዚህ ከታች በምታገኙት ቁጥር 24/7 ልታገኙ ትችላላችሁ። ኤኒ ካይንድ ኦፍ ኮሚኒኬሽን ፋሲሊቴት ለማድረግ ዝግጁ ነኝ። በተለይ አጭሩን ኮድ 7262ን በመጠቀም በአጭሩ ማግኘት ትችላላችሁ። በአካል መጥታችሁ ያለውን ፋሲሊቲ፣ ያለውን ቴክኖሎጂ፣ ያለውን ሴታፕ መጥታችሁ እንድትጎበኙና እንድትገለገሉበት በዚህ አጋጣሚ እጋብዛችኋለሁ። ስዊስ ዲያግኖስቲክስ ኢትዮጵያ የሚገኘው በወሎ ሰፈር ጋራድ ህንፃ ሞል 3ኛ ፎቅ ላይ ነው። መጥታችሁ ሰርቪሳችንን እንድታዩ እና አገልግሎቱን እንድትጠቀሙ እመክራለሁ።